የኦአርቢ ስትራቴጂ ወይም ደግሞ አሁን ላይ ኦሲዞን እየተባለ የምንሰሙት ስትራቴጂ በየቀኑ ቀላል የሆኑ የትሬድ ሴታፖችን ስለሚሰጥ በአሁኑ ጊዜ ለዴይ ትሬደሮች በጣም ተወዳጅ ከሆኑ የትሬዲንግ ሜተዶች መካከል አንዱ ነው። ይህም ሜተድ በማንኛውም ትሬድ ሊሆኑ በሚችሉ አሴቶች ላይ ይሰራል። ነገር ግን በጣም ተወዳጅ ከሆኑ ስትራቴጂዎች መካከል አንዱ ቢሆንም ትሬደሮች ሲጠቀሙበት የሚሰሯቸው በጣም የተለመዱ ስህተቶች አሉ። ስለዚህ በዚህ ቪዲዮ ስለ ኦአርቢ ብሬክአውት ስትራቴጂ ወይም ደግሞ ስለ ኦሲዞን ስትራቴጂ ማወቅ ያለባችሁን ሁሉንም ነገር ተንትኜ እነግራችኋለሁ። እንደዚሁም ደግሞ ለሴታፓችሁ ከፍተኛ ጥራት ያላቸው ኢንተርቪዎች ለማግኘት እንዴት ከስማርት መኒ ኮንሰፕት ጋር ማቀናጀት እንደምትችሉ አሳያችኋለሁ። ስለዚህ ጊዜ ሳናባክን የኦአርቢ ትሬዲንግ ስትራቴጂ ወይም ደግሞ የኦሲዞን ስትራቴጂ በትክክል ምን እንደሆነና በቻርት ላይ እንዴት እንደምንለየው ወደምናይበት ስቴፕ እናልፋለን። ካሁን በኋላ ኦአርቢ ስላችሁ ኦሲዞን እያልኳችሁ እንደሆነ ተረዱኝ። ሰዎች ስለ ኦአርቢ ትሬዲንግ ሲያወሩ ኦፕኒንግ ሬንጅ ብሬክአውት የሚለውን ምህጻረ ቃል ማለታቸውን ነው። ስሙም እንደሚያመለክተው ስለ ብሬክአውት ኦፍ ሬንጅ ስናወራ ስለ አሁናዊ ውጫዊ የሊኩዲቲ ሌቭሎች አይደለም የምናወራው። ለኦአርቢ ስትራቴጂ ጥቅም ላይ የሚውለው ሬንጅ የሚገኘው ከአንድ ነጠላ ካንድል ወይም ደግሞ ሲንግል ካንድል በመሆኑ ነው። በተለይም ደግሞ አዲስ ማርኬት ሴሽን ከተከፈተ በኋላ በሚፈጠረው የመጀመሪያው ካንድል ላይ ያተኩራል። ይህም እንዴት እንደሚሰራ እስቲ እንመልከት። አንድ ትሬደር በመጀመሪያ ከሚማራቸው ነገሮች አንዱ ማርኬት ሴሽን ነው። እነዚህም በየቀኑ በተለያዩ የዓለም ክፍሎች ማርኬቶች ለትሬድ ክፍት የሚሆንባቸው ሰዓታት ናቸው። ሶስቱ ዋና ዋና ሴሽኖች የለንደን፣ የኒውዮርክ እና የቶኪዮ ሲሆኑ የኦአርቢ ስትራቴጂ በማንኛቸውም ላይ ሊሰራ ቢችልም የኒውዮርክ ሴሽን ግን ለዚህ ስትራቴጂ እጅግ ተመራጭ ነው። ይህም በእነዚህ ሰዓታት ውስጥ ወደ ማርኬት የሚገባው የሊኩዲቲ መጠን ከፍተኛ በመሆኑ ነው። ስለዚህ በዚህ ቪዲዮ ውስጥ የምንጠቀመው የኛውን ሴሽን ነው። ነገር ግን ሌላ ሴሽን መጠቀም ቢፈልጉ እንኳን የኦአርቢ ስትራቴጂ የትሬድ ሜተድ ተመሳሳይ ነው። አሁን የኒውዮርክ ሴሽንን ለይተን ካወጣን በኋላ ለኦአርቢ ሬንጅ የትኛውን ካንድል መጠቀም እንዳለብን እንመልከት። የኒውዮርክ ስቶክ ኤክስቼንጅ 9:30 AM ላይ እስኪከፈት ድረስ መጠበቅ አለብን። ከዚያ በኋላ ማድረግ ያለብን ነገር ቢኖር ዘና ብለን የመጀመሪያው ካንድል ተሰርቶ እስኪያልቅ መጠበቅ ብቻ ነው። ምክንያቱም ይህ የመጀመሪያው ካንድል ተዘግቶ ሲያበቃ የኦአርቢ ካንድላችንን እናገኛለን። የሬንጁ ምልክት የማድረጊያ መንገዱ ደግሞ የላይኛውና የታችኛውን ዊኮች ላይ ሌቭሎችን እናሰምራለን። በእነዚህ መስመሮች መካከል ያለው ቦታ የኦአርቢ ካንድሉ ሬንጅ ይሆናል ማለት ነው። አሁን ደግሞ ይህንን ካንድል ለመለየት የትኛውን ታይም ፍሬም መጠቀም እንዳለብን እያሰባችሁ ይሆናል። እዚህ ጋር እንደናንተ የግል የትሬዲንግ ስታይል ጥቂት ምርጫዎች ይኖራቸዋል። ምክንያቱም ሁልጊዜ ከ9:30 መከፈት በኋላ የሚፈጠረው የመጀመሪያው ካንድል ብንጠቀምም እንደመረጣችሁ ታይም ፍሬም የሚለያዩ ጥቂት የኦአርቢ ሬንጅ ምርጫዎች ሊኖራችሁ ይችላል። ለምሳሌ በግራ በኩል የምታዩት ካንድል የመጀመሪያው የ30 ሚኒት ካንድል ሲሆን ይህም የ30 ሚኒት ኦአርቢ ሬንጅን ይሰጠናል። በሌላ በኩል ደግሞ በ50 ሚኒት ታይም ፍሬም ላይ የመጀመሪያው ካንድል ለመጠቀም ከመረጥን የ50 ሚኒት ኦአርቢ ሬንጅን እናገኛለን። ይህም ለ5 ሚኒት ታይም ፍሬምን በተመሳሳይ ሁኔታ ይሰራል። የመጀመሪያው ካንድል የ5 ሚኒት ኦአርቢን ይሰጠናል። እንደምትመለከቱት በተለያዩ ታይም ፍሬሞች መካከል ያለው ዋነኛ ልዩነት የሬንጅ መጠን ነው። የ30 ሚኒት ታይም ፍሬም በጣም ሰፊ የሆነና ዋይድ ስፕሪድ የመያዝ ዝንባሌ ሲኖረው የ5 ሚኒት ሬንጅ ደግሞ ብዙን ጊዜ በጣም ትንሽ ነው። ለዚህ ነው የ50 ሚኒት ኦአርቢ በሪስክና በሪያላቢሊቲ መካከል ባለው ሚዛን ምክንያት በትሬደሮች ዘንድ በጣም ተወዳጅ ሆነው። ስለዚህ በምሳሌዎቻችን ውስጥ የምንጠቀመው ይህንን ታይም ፍሬም ይሆናል ማለት ነው። ነገር ግን ከስትራቴጂው አኳያ የኦአርቢ የትሬድ ሜተድ በማንኛውም ታይም ፍሬም ላይ ተመሳሳይ ነው። አሁን ኦአርቢ ወይም ደግሞ ኦሲዞንን እንዴት እንደምንለይ ካየን በኋላ ለትሬድ ሴታፓችን እንዴት ልንጠቀምበት እንደምንችል ወደምንተነትንበት ቀጣዩ ሌቭል እናልፋለን። ቀደም ሲል እንደጠቀስነው የኦአርቢ ሬንጅን ለመለየት የመጀመሪያው ስቴፕ የ9:30 ዩኤስ ማርኬት እስኪከፍ ድረስ እንጠብቃለን። ከዚያም የመጀመሪያውን ካንድል እንጠቀማለን። በዚህ ምሳሌ የ50 ሚኒት ኦአርቢ ሬንጅን መጠቀም ስለምንፈልግ ይህ ካንድል ከ9:30 መከፈት በኋላ የተፈጠረው የመጀመሪያው ካንድል ነው። አንዴ ይህንን በትክክል ከለየን በኋላ ከላይኛው ዊክ መጨረሻ ላይ አንድ መስመር እናሰምራለን። ይህም የኦአርቢ ሬንጅ ሃይ የምንለው ነው። ከዚያም ከታችኛው ዊክ መጨረሻ ላይ ደግሞ ሌላ መስመር እናሰምራለን። ይህም ኦአርቢ ሬንጅ ሎ ይባላል። የኦአርቢ ሬንጅን ለማግኘት ማድረግ ያለብን ነገር ይህ ብቻ ነው። አሁን ስለ ማርኬት ስትራክቸር የተሻለ እይታ ለማግኘት ወደ 1 ሚኒት ታይም ፍሬም ዝቅ ማለት እንችላለን። 1 ሚኒት ታይም ፍሬም እንጠቀማለን ስንል የኦአርቢ ሬንጅ ትሬድ የስካልፒንግ ሜተድ መሆኑ ግልጽ መሆን አለበት። ይህም ብዙ ጊዜ የማይቆዩ ፈጣን ትሬዶችን ያካትታል። እናንተም የፈለጋችሁትን የታይም ፍሬም አላይመንት ተጠቅማችሁ ትሬድ ማድረግ ትችላላችሁ። ጥቅሙ ኦአርቢ በየቀኑ በተመሳሳይ ሰዓት ግሩም የሆነ የትሬዲንግ ድሎችን መስጠቱ ነው። አሁን የኦአርቢ ሬንጅ እንዴት እንደሚሰራ ስንመለከት ኦአርቢ ሬንጅን ሃይና ኦአርቢ ሬንጅን ሎ እንደ ሰፖርትና እንደ ሬዚስታንስ ሌቭል እንቆጥራቸዋለን። ከዚህ በስተጀርባ ያለው ሀሳብ ማርኬት በእነዚህ ሌቭሎች ላይ የሚያሳየውን ግብረ መልስ ወይም ደግሞ ሪያክሽንን መተንተን ነው። ቀጥሎ ወደ የትኛው አቅጣጫ እንደሚሄድ የሚጠቀሙ ምልክቶችን ሊሰጠን ይችላል። በእነዚህ ሁለት ሌቭሎች ብቻ ልንጠቀምባቸው የምንችላቸው የተለያዩ
ስትራቴጂዎችና ሴታፖች አሉ። የመጀመሪያው ስትራቴጂ የኦአርቢ ሬንጅን ብሬክአውት ትሬድ ማድረግ ነው። ስሙ እንደሚያመለክተው ይህ ስትራቴጂ ፕራይስ አክሽን የኦአርቢ ሬንጅን ሃይ ወይም ደግሞ የኦአርቢ ሬንጅን ሎ ብሬክ አድርጎ እስኪወጣ መጠበቅን ያካትታል። እዚህ ጋር ያለው አስፈላጊ ነገር ካንድሉ በእውነት ከሌቭሉ በላይ ዘግቷል ወይም ደግሞ ክሎዝ አድርጓል የሚለውን ማወቅ ነው። ምክንያቱም ካንድሉ በዊክ ብቻ ሌቭሉን አልፎ ቢመለስ ይህ እንደ ብሬክአውት አይቆጠርም። ካንድሉ ከሌቭሉ በላይ ክሎዝ አድርጎ ወይም ደግሞ ዘግቶ የብሬክአውት መከሰቱን ካረጋገጠልን በኋላ ለትሬድ ኢንተሪ ሊሆኑ የሚችሉ ሶስት የተለያዩ አማራጮች አሉን። የመጀመሪያው አማራጭ ይህንን ካንድል እንደተዘጋ ወዲያውኑ ኢንተሪ መውሰድ ነው። ካንድሉ እንደተዘጋ መግባት ማርኬቱ በዛው አቅጣጫ ለመቀጠል እንደሚፈልግ ስለሚጠቁም ነው። ምንም እንኳን ይህ ብሬክአውት ትሬዶች እንዳያመልጠን ቢያደርግም ችግሩ ግን ፎልስ ብሬክአውቶች በብዛት መከሰታቸው ነው። ይህም ፕራይስ በቀላሉ ወደ ሬንጁ ተመልሶ የሚገባበት ሁኔታ ነው። ተገቢ የሆነ ስቶፕ ሎዝ የምትጠቀሙ ከሆነ ይህ ሁኔታ ትሬዳችሁ ያለ ጊዜው እንዲዘጋ ያደርገዋል። በዚህም ተመራጭ አይደለም። ይህም ወደ ቀጣዩ የኢንተሪ አማራጭ ያመራናል። ይህም ማርኬት ወደ ኦአርቢ ሬንጅ ተመልሶ በመምጣት ሪቴስት እስኪያደርግ መጠበቅን ያካትታል። ይህም የነበረው ሬዚስታንስ ሌቭል እንደ ሰፖርት መከበሩን ለማየት ይረዳል። ማርኬት ሌቭሉን እያከበረ መሆኑ ከታየ ወደ ሎንግ ትሬድ ለመግባት ሌላ እድል ይሰጣል። እንደ ሶስተኛ አማራጭ ደግሞ ሪቴስት ተደርጎ እስኪያልቅ መጠበቅና በመቀጠል የሚመጣውን እንቅስቃሴ በመጀመሪያው ብሬክአውት ወቅት የተፈጠረውን የቀድሞውን ሃይ ወይም ደግሞ የፕሪቪየስ ሃይውን ብሬክ አድርጎ ማለፍ መቻሉን ማየት አለብን። ይህም የኦአርቢ ሬንጅ ብሬክአውት ትክክለኛ መሆኑን ያረጋግጣል። እንደዚሁም ደግሞ ተጨማሪ አፕዋርድ ሙቮች እንደሚኖሩ ይጠበቃል። ነገር ግን የዚህኛው ችግር የትሬድ ኢንተሪያችሁ ከኦአርቢ ሬንጁ በጣም የራቀ በመሆኑ ነው። ይህም ለሪስክ ማኔጅመንት አመቺ አይደለም። እንግዲህ የኦአርቢ ሬንጅን ብሬክአውት ትሬድ ለማድረግ ሶስቱ ታዋቂ ሜተዶች ናቸው። ቀደም ብለን እንደጠቀስነው እያንዳንዳቸው የራሳቸው ጥቅምና ጉዳት አላቸው። ለኛ ግን የኦአርቢ ሪቴስትን ትሬድ ማድረግ የሚያካትተውን ሁለተኛውን አማራጭ መጠቀምን እንመርጣለን። ምክንያቱም ደግሞ በጣም ከፍተኛ ጥራት ወይም ደግሞ ሃይ ፕሮባቢሊቲ ያላቸውን ሴታፖች ለማግኘትና ስማርት መኒ ኮንሰፕትን እንድናካትት ስለሚያስችለን ነው። ያንን እንዴት ማድረግ እንደምንችል ከመግለጻችን በፊት በእነዚህ ምሳሌዎች ያሳየኋችሁ የኦአርቢ ሬንጅን ሃይ ብሬክአውት ቢሆንም ማርኬቱ በምትኩ የኦአርቢ ሬንጅን ሎውን ብሬክ ሲያደርግ ግን ሂደቱ ያው ሆኖ በተገላቢጦች ወይም ደግሞ ኢንቨርትድ እንደሚሆን መገንዘብ ያስፈልጋል። በቀላል አነጋገር ወደ አፕሳይድ ከመፈለግ ይልቅ ወደ ዳውንሳይድ የሚደረግ ብሬክአውትን እንፈልጋለን ማለት ነው። ይህንን ካየን በኋላ ስማርት መኒ ኮንሰፕትን ከኦአርቢ ትሬዲንግ ስትራቴጂ ጋር እንዴት ማቀናጀት እንደምንችል ወደምንመለከትበት ቀጣይ ስቴፕ እናልፋለን። እንደተለመደው ከ930 መከፈት በኋላ የተፈጠረውን የመጀመሪያውን የ50 ሚኒት ካንድል በመጠቀም የ50 ሚኒት ኦአርቢን እንጠቀማለን። ነገር ግን በዚህ ጊዜ አንድ ታይም ፍሬም ብቻ ዝቅ ብለን ወደ 5 ሚኒት ቻርት እንወርዳለን። ከዚያም ብሬክአውት እስኪከሰት ድረስ ጊዜውን እናሳልፋለን። ይህም ብዙ ጊዜ አልወሰደበትም። አሁን ስማርት መኒ ኮንሰፕትን በኦአርቢ ትሬዲንግ ስትራቴጂ ውስጥ ማካተት ከፈለግን የብሬክአውት ሴታፕን ጥራትን ሊያጠነክሩ የሚችሉ የፒዲኤ ወይም ደግሞ ፕሪሚየም ዲስካውንት አሬስ መፈለግ ይኖርብናል። ይህም ቻርት ትልቅ የሆነ ምሳሌ ይሰጠናል። ምክንያቱም የኦአርቢ ሬንጅን ሃይ ብሬክ አድርጎ በወጣው በዚህ ኢምፐልሲቭ ሙቭ ወቅት የቡሊሽ ፌር ቫልዩ ጋፕ መፈጠሩን ማየት እንችላለን። ይህም ማለት አሁን ከኦአርቢ ብሬክአውት ጋር መደራረብ ወይም ደግሞ ኦቨርላፒንግ የሚያደርግ ቡሊሽ ፒዲኤ አለን ማለት ነው። ይህም ለሎንግ ትሬድ ያለንን እይታ ወይም ደግሞ ቢያስ ያጠነክረዋል። ቀደም ብለን ወደ ጠቀስናቸው ሶስት የብሬክአውት ትሬድ ማድረጊያ አማራጮች ስንመለስ ፌር ቫልዩ ጋፕን ለኢንተሪ እንደ ኢላማ የምንጠቀመው ከሆነ ሁለተኛውን አማራጭ ማለትም የኦአርቢ ሌቭልን ሪቴስት እስኪያደርግ መጠበቅን ያካትታል። ይህም ምን እንደሚመስል ለማየት ማርኬቱ ወደ ታች በመገፋት ወደ ፌር ቫልዩ ጋፕ ይገባል። ከዚያም ወደ ላይ ከመመለሱ በፊት ለጥቂት ጊዜ የኦአርቢ ሌቭልን ይነካል። ይህም ማለት በዚህ ሁኔታ የኦአርቢ ሬንጅ ሪቴስት እየተደረገ ፌር ቫልዩ ጋፕም ተከብሯል ማለት ነው። ነገር ግን ማርኬት ሁልጊዜ እንደዚህ አይነት ንጹህ የሆነ እንቅስቃሴ አያደርግም። ምክንያቱም ስለ ፌር ቫልዩ ጋፕ ስናስብ ፕራይስ አቅጣጫውን ከመቀየሩ በፊት ፌር ቫልዩ ጋፕ ለጥቂት ብቻ የሚነካባቸው ጊዜያቶች እንዳሉ እናውቃለን። በሌላ ጊዜ ደግሞ አጠቃላይ ፌር ቫልዩ ጋፕ የማንጠቀምበትም ጊዜ ሊኖር ይችላል። ይህም ማለት ማርኬቱ ከኦአርቢ ሬንጅ ሌቭል አልፎ ሲለጠጥ ወይም ደግሞ ኦቨር ኤክስቴንዲንግ ሊያደርግ ይችላል ማለት ነው። ዋናው ነጥብ ግን እነዚህ ሶስቱ ምሳሌዎች ትክክለኛ የሪጀክሽን አይነቶች ናቸው። ሁለቱ የተለያዩ አሬዎች እርስ በራሳቸው መደራረባቸው እነዚህ ሴታፖች ከፍተኛ ጥራት ወይም ደግሞ ሃይ ፕሮባቢሊቲ እንዲኖራቸው የሚያደርጋቸው ነው። ሆኖም ግን ማርኬቱ ከኦአርቢ ሬንጅ ሌቭል አልፎ በመገፋት ከፌር ቫልዩ ጋፕ በታች ከተዘጋ የሴታፕ ውድቅ ወይም ደግሞ ኢንቫሊዴትድ የሚሆንበት ጊዜ ነው። ለዚህ ነው ለእንዲህ አይነቱ ትሬድ ሁልጊዜ ጠባብ የሆነ ስቶፕ ሎስ መያዝ አስፈላጊ የሚሆነው። ቀደም ብለን ወደ ተመለከትነው የ5 ሚኒት ሴታፕ ስንመለስ ስለ ማርኬት ስትራክቸሩ ለማየት ወደ 1 ሚኒት ታይም ፍሬም ዝቅ ማለት እንችላለን። እዚህ ጋር ሊጠቀስ የሚገባው ነገር በጥንቃቄ ካየነው በኦአርቢ ሬንጅ ብሬክአውት ወቅት የተፈጠረ የ1 ሚኒት ፌር ቫልዩ ጋፕ ነበረ። ነገር ግን የዚህኛው ችግር የ1 ሚኒት ፒዲኤ ለማመን በጣም ትንሽ የሆነ ታይም ፍሬም በመሆኑ ነው። አንዳንድ ሰዎች ይጠቀሙባቸዋል። ነገር ግን ከፍተኛ ጥራት ያላቸው ትሬዶች ለማግኘት የ5 እና የ50 ሚኒት ታይም ፍሬሞችን ፒዲኤዎችን በመጠቀም የላቀ ታይም ፍሬም ሴታፖችን ለማጣራት ወይም ደግሞ ፊልተር ለማድረግ መሞከር አለባችሁ። ነገር ግን ብሬክአውቶችን ትሬድ ማድረግ ብቻ ኦአርቢ ሊሰጠው የሚችለው ብቸኛው የስትራቴጂ አይነት አይደለም። ይህም ወደ ቀጣዩ ሌቭል ያሸጋግረናል።
እሱም ፎልስ ብሬክአውቶችን እንዴት መጠቀም እንደምንችል መረዳትን ያካትታል። ፎልስ ብሬክአውቶችን እንዴት ለራሳችሁ ጥቅም ማዋል እንደምትችሉ እንመልከት። እዚህ ጋር ሌላ የ50 ሚኒት ORB ሬንጅ ምሳሌ ያለን። በፈጣን እይታ ብቻ ይህ ፎልስ ብሬክአውት ምሳሌ መሆኑን መለየት መቻል አለባችሁ። ምክንያቱም በሁለተኛው ካንድል ወቅት ረጅም የላይኛው ዊክ ማየት እንችላለን። ይህም በካንድሉ ቆይታ ውስጥ በሆነ ወቅት ላይ የORB ሬንጅ ሃይ ብሬክ ተደርጎ ወጥቶ እንደነበር ይነግረናል። ነገር ግን ካንድሉ ተዘግቶ ሲያበቃ ወደ ORB ሬንጁ ተመልሶ ገብቷል። ይህ ብዙ ጊዜ ትርጉም ያለው ላይመስል ይችላል። ነገር ግን በዚህ ከከሸፈው ብሬክአውት ወቅት በተከሰተው ሁኔታ ላይ በመመስረት ትክክለኛ የትሬድ ሴታፕ ሊኖር ይችላል። ይህንን ለማየት ወደ 5 ሚኒት ታይም ፍሬም ዝቅ ማለት አለብን። አሁን በዚህ ሎ ታይም ፍሬም ላይ ያለው ማርኬት ስትራክቸር ስንመለከት በመጀመሪያዎቹ 3 ካንድሎች ወቅት ORB ሬንጁ የት እንደተፈጠረ ማየት እንችላለን። እንደዚሁም ፎልስ ብሬክአውቶች የት እንደተከሰቱና ማርኬቱ ተመልሶ ወደ ሬንጁ የት እንደገባ ማየት እንችላለን። ነገር ግን ለፒዲአርኤ የማርኬት ስትራክቸሩን ስንመለከት ወደ ኋላ በሚደረገው የፑልባክ እንቅስቃሴ ወቅት ከORB ሬንጅ ሌቭል ጋር የሚደራረብ ወይም ደግሞ ኦቨርላፕ የሚያደርግ ቢሪሽ ፌር ቫልዩ ጋፕ ተፈጥሯል። ይህም ለኛ ጠቃሚ ነው፣ ምክንያቱም ከORB ሌቭል ጋር የሚደራረብ ቡሊሽ ፌር ቫልዩ ጋፕን ለቡሊሽ ሴታፕ እንደምንጠቀምበት ሁሉ ቢሪሽ ፌር ቫልዩ ጋፕንም የORB ሌቭል እንደ ሬዚስታንስ በመጠቀም ትሬድ ማድረግ እንችላለን። እንዲህ አይነት ሴታፕን እንዴት ትሬድ ማድረግ እንደምንችል እስቲ እንመልከት። እንደገና የORB ሌቭልን ያካትታል። ነገር ግን በዚህ ጊዜ ከቢሪሽ ፌር ቫልዩ ጋፕ የሾርት ኢንተሪ መውሰድ እንፈልጋለን። የORB ሬንጅ ሃይ እንደ ሬዚስታንስ እየተከበረ ከሆነ ቀጣዩ የማርኬት እንቅስቃሴ ወደ ታች እንደሚሆን ይጠበቃል። ይህም ማለት ማርኬቱ ብሬክአውት ወይም ደግሞ ፎልስ ብሬክአውት ቢፈጥርም በሁለቱም ሁኔታዎች የትሬድ ሴታፕ እድሎች ይኖራሉ ማለት ነው። ሌላው ለዚህ አይነት የፎልስ ብሬክአውት ሴታፕ የሚሆነው ትኩረት የሚስብ ምልከታ ወደ 15 ሚኒት ታይም ፍሬም ስንመለስ የምናየው ነው። ምናልባት ይህ ማርኬት ስትራክቸር ሌላኛው የብሬክአውት ሪጀክሽን መለያ ሜተድ የሆነውን የኤስኤምአር ወይም ደግሞ የሲአርቲ ሴታፕን መፍጠሩን ልብ ብላችሁ ሊሆን ይችላል። ይህንን ካልን አብዛኛው ትሬደሮች በዚህ ስትራቴጂ ላይ ስህተት ወደሚሰሩበት የORB ትሬድ በሚካሄድበት ወቅት ልታቋቸው ስለሚገቡ ውጫዊ ወይም ደግሞ ኤክስተርናል ሌቭሎች ወደሚያብራራው ቀጣዩ ስቴፕ እናልፋለን። እዚህ ጋር ሌላ የ50 ሚኒት ORB ምሳሌ ያለን። ጥቂት ካንድሎችን ወደፊት ስናሳልፍ በጣም ጥሩ የሚመስል የብሬክአውት ምሳሌ እናያለን። ነገር ግን ችግሩ ወደ ሃይ ታይም ፍሬም ከፍ ብለን የውጭውን የማርኬት ስትራክቸር ለማየት ዙም አውት ስናደርግ ነው። አሁን የካንድሉ የማርኬት ፕራይስ የፕሪቪየስ ዴዩን ሃይ እየተጋፋ መሆኑን እናያለን። ይህንንም ማወቅ አስፈላጊ የሆነበት ምክንያት እንደምናውቀው የፕሪቪየስ ዴይ ሃይ እና ሎ የካንድል ፕራይሶች ማርኬቱ ዘወትር ኢላማ ሊያደርጋቸው የሚፈልጋቸው የሊኩዲቲ ኤሪያዎች በመሆናቸው ነው። ማርኬቱ ይህንን ሌቭል ሲነካ የግድ አቅጣጫውን ይቀይራል ማለት ባይሆንም ሊከሰቱ ለሚችሉ ውጤቶች ጥንቃቄ በማድረግ እንደ ዋነኛ የኤሪያ ኦፍ ኢንተረስት ማየት አለብን። ምክንያቱም በዚህ ምሳሌ ላይ እንደምናየው ማርኬቱ የፕሪቪየስ ዴዩን ሃይ ፕራይስ ለመጋፋት ወደ ላይ ከወጣ በኋላ ወደ ላይ ከመቀጠል ይልቅ ሊኩዲቲ ስዊፕን ይፈጥራል። ከዚህ በኋላ ሙሉ በሙሉ ቁልቁል ይምዘገዘጋል። በወቅቱ በሎንግ ትሬድ ላይ ብንሆን ኖሮ ልናስወግደው የምንፈልገው አይነት ሁኔታ ይሄ ነው። ይህ እንቅስቃሴ እንዴት እንደተከናወነ ለማየት ወደ 15 ሚኒት ታይም ፍሬም ተመልሰን ብንመለከት ምንም እንኳን የORB ካንድል መጀመሪያ ላይ ቢከበርም የድሮ ሊኩዲቲ የፕሪቪየስ ዴዩ ሃይ ፕራይስ እንደነበር መረዳት እንችላለን። ይህም ማለት ያ ሌቭል ሲነካ በሎ ታይም ፍሬም ላይ የነበረውን ሴታፕ ሙሉ በሙሉ ውድቅ አድርጎታል። በቻርት ላይ ልታቋቸው የሚገቡ ፒዲአርኤዎች እነዚህ ብቻ አይደሉም። የORB ትሬዲንግ ሴታፖች ላይ ተጽዕኖ ሊያሳድሩ የሚችሉ ሌሎች በርካታ የሃይ ታይም ፍሬም ፒዲአዎች ዝርዝሮች አሉ። አንዳንዶቹ ለሴታፓችሁ ጠቃሚ ሲሆኑ፣ ሌሎች ደግሞ ውድቅ ሊያደርጉባችሁ ይችላሉ። ስለዚህ የተወሰኑትን በዚህ ቻናል ላይ ሰርች የላችኋለሁ። ቀጣይ ደግሞ በቪዲዮ ሰርቼ ማመጣላችሁ ይሆናል ማለት ነው። ከአሁን በኋላ በተከታታይ የሆነ የORB ስትራቴጂ ወይም ደግሞ የኦሲዞን ስትራቴጂ ይዤላችሁ የሚመጣ ይሆናል ማለት ነው። በተለያዩ አሴቶች ላይ እና በተለያዩ ታይም ፍሬሞች ላይ እንዴት እንደሚሰራና እንዴት ትርፋማ እንደምንሆንበት የሚያሳዩ ቪዲዮዎችን ይዤላችሁ እመጣለሁ። እስከዛው ሰላም ቆዩ።